በጌታችን በኢየሱስ ክርስቶስ ስም ሰላም እንላችኋለን። የዩቲዩብ ተከታታዮቻችን ባለፈው ሳምንት አዲስ ሕይወት በሚል ስለ ንስሐ መማር መጀመራችን የሰማችሁ ታስታውሳላችሁ። ክርስትና የአዲስ ሕይወት መንገድ ነው ወይም ልምምድ ነው በሚል ተካፍለናል። ብዙዎች አዲስ ሕይወትን ለመጀመር ይጓጓሉ፣ ይናፍቃሉ። ሆኖም ይህ የአዲስ ሕይወት ጅማሬን ማወቅ ግን ተቀዳሚው ነገር ነው። ብዙዎች ግን ይህን የተረዱ አልመሰለኝም። የተሰበረ የንስሐ ልብ ለአዲስ ሕይወት መነሻ ጅማሬ ከእምነት ጋር ዋና ነገር ነው። ከእውነተኛ ድነትና አዲስ ሕይወት መነሻ እውነተኛ ጅማሬ ከእውነተኛ ንስሐ በቀር ሊኖር ከቶውኑ አይችልም። አዲስ ሕይወት ለመጀመር ማመን በክርስቶስ የተሰበረ የንስሐ ልብ ብዙ መውደድ የመጀመሪያ መሰረት መሆኑን ባለፈው ሳምንት ካየናት መጽሐፍ ቅዱስ ኃጢአተኛዋ ሴት ከሚላት በዝርዝር አይተናል። ጌታ ኢየሱስ ብዙ ወዳለችና ብዙ የሆነው ኃጢአቷ ተሰርዮላታል፣ በሰላም ሂጂ ብሎ አዲስ ሕይወት እንዳስጀመራት ባለፈው ሳምንት አይተናል። በሚቀጥሉት ሳምንታት ይህን ሐሳብ ይዘን እውነተኛ ንስሐ በሚል ርዕስ በጥልቀት እናጠናለን። ከጌታ መንፈስም እንማራለን። ጸልየን እንጀምር። የዛሬውን የዘላለም አምላክ እግዚአብሔር ሆይ እናመሰግንሃለን ስለሰጠህን ስለዚህ ደግሞ ሌላ ዕድል። አቤቱ ጌታዊ በፊትህ ቃልህን ከፍተናል። እውነተኛ ንስሐ ማለት ምን ማለት እንደሆነ እንድታስተምረን መንፈስ ቅዱስ ሆይ በመካከላችን እንድትሆን ቃልህን እንድትገልጥልን ለሰሚዎች ጸጋን ለተናጋሪን ጸጋን እንድትሰጥ በጌታ በኢየሱስ ስም ጸለይኩ። በጌታ በኢየሱስ ስም አሜን። ትምህርት 1 እውነተኛ ንስሐ። ወገኖቼ ከዛሬ ጀምረን ለ5 ሳምንታት ስለ እውነተኛ ንስሐ እንማራለን። ይህ ትምህርት በቤተ ክርስቲያን ውስጥ በዚህ ትውልድ በጣም የተረሳ የማይነሳ ርዕስ ሆኖ እናያለን። ነገር ግን ያለ ንስሐ ከእግዚአብሔር ጋር ኅብረት ማድረግ ፈጽሞውኑ አይቻልም። ምክንያቱም እኛ ኃጢአተኞች የአዳም ዘር ስለሆንን። ስለዚህ መጥምቁ ዮሐንስም ለስብከት ሲመጣ እናንተ የእፉኝት ልጆች ከሚመጣ ቁጣ እንድትድኑ ማን አሳያችሁ? እንግዲህ የንስሐ ፍሬ አፍሩ እያለ ነው የመጣው። የንስሐ ፍሬ ባታፈሩ ምሳሩ በዛፉ ስር አለ፣ ዛፉን ይቆርጠዋል፣ ወደ እሳት ይጥለዋል። ስለዚህ የንስሐ ፍሬ አፍሩ እያለ እየሰበከ መጣ። ጌታችን ኢየሱስ ክርስቶስም የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ እያለ እየሰበከ መጣ። ንስሐ ባትገቡ ሁላችሁ እንዲሁ ትጠፋላችሁ አለ ሉቃስ 13:3 ላይ። ሐዋርያትም በየስፍራው ሄደው ስለ ንስሐ በስሙ ስለሚሆን የኃጢአት ስርየት ሰበኩ። ወገኖች ሆይ እውነተኛ ንስሐ ለዚህ ትውልድ የሚያስፈልግ ዋና መልእክት ነው። ንስሐ ተረስቷል። ሰው እንደፈቀደ የሚሄድበት የመሳፍንት ዘመን ላይ ደርሰናል። በሁለተኛ ቆሮንቶስ መነሻ ክፍላችን ምዕራፍ 7 ቁጥር 10 ላይ እንደ እግዚአብሔር ፍቃድ የሆነ ሐዘን፣ ጸጸት የሌለበት ወደ መዳን የሚያደርሰውን ንስሐ ያደርጋልና የዓለም ሐዘን ግን ሞትን ያመጣል ይላል። በዚህ ቤተ ክርስቲያንን እየተወቀሰች ባለችበት ጊዜ ነው እነርሱን ወደ ንስሐ ለማምጣት መልእክቱ ያመጣው ውጤት ነው። ያም እንደ እግዚአብሔር ፈቃድ የሆነ ሐዘን ነው። እዚህ ላይ ለሐዋርያው የእነርሱ ንስሐ እውነተኛ ለመሆኑ ማስረጃ ነው። በቁጥር 10 ውስጥ ስለ ሁለቱ አይነት ሐዘኖች ይናገራል። አንደኛው ንስሐው ድነትን መዳንን ያስገኘ ሲሆን፣ ሁለተኛው ሞትን የሚያመጣው ነው። እንግዲህ ሁለት አይነት ንስሐ እያየናለን። ታዲያ እውነተኛው ንስሐ የቱ ነው? እንዴትስ ይታወቃል? ይህን ሐሳብ በተከታታይ ሳምንቶች እንማራለን።
ይህን ሐሳብ ተከታታይ መልእክቶች ላይ ታገኛላችሁ። ንስሐ ወይም እውነተኛ ንስሐ በውጭ ባሉ ብቻ ሳይሆን በጴንጤቆስጤው አማኞች እንኳ እኛ ከተለማመድነውና ከምናስበው በጣም ተለይቷል። ሃይማኖት በጣም ስለሚለማመደው ከምናየው ሁኔታና ባህሪ እጅግ በበለጠ ሁኔታ እኛ ነገሮችን መለየት አለብን ወገኖቼ። እዚህ ነጥብ ላይ ታማኞች ከሆንን ወደ ቤተ ክርስቲያን እየገቡ ያሉትን ውሸቶች፣ ትርፍ የሌላቸውን ነገሮች እንቀንሳለን። ምናልባት በወንጌል አማኞች ቤተ ክርስቲያን ውስጥ ከሚታየው በጣም ደፈርክ ባትሉኝ ከ185% የሚሆኑት እንክርዳዶች ናቸው። ያ ማለት በእርግጥና በእውነት ከእግዚአብሔር መንፈስ ዳግም ያልተወለዱ ሊሆኑ ይችላሉ። ይህን ያህል ብዙ አጭበርባሪ ሃይማኖቶች ለምን በዙ? እጅግ ብዙ ሐሰተኛ ለምን ራሳቸውን ትክክል ሳይሆኑ እንደሆኑ ራሳቸውን ይቆጥራሉ? ለምንድን ነው ብዙዎች የሚታለሉት? ለምንድን ነው ብዙ የማይጸጸቱትና ንስሐ የማይገቡት ልንል እንችላለን። የዚህ ምክንያት ግልጽ ነው። ይህ በተለይም እውነተኛና ሐሰተኛ የሆነ ንስሐ በተመለከተ የሚደረግ ልዩነትን እናያለን። ለመሆኑ ወገኖች ሆይ እውነተኛ ንስሐ ማለት ምን ማለት ነው? ዋና ጥያቄያችን ይሄ ነው። በመጀመሪያ እውነተኛ ንስሐ የኃጢአትን ሁኔታ በመረዳት የሚመጣ ያስተሳሰብ ለውጥ ነው። ይህ ያስተሳሰብ ለውጥ ኃጢአትን በተመለከተ የስሜትን ለውጥ ማስከተል አለበት። ስሜቶች ሁልጊዜም የሐሳብ ውጤቶች ናቸው። ስለ ኃጢአት የምናስበው ነገር ከዚህ ጋር የሚሄድ ከሆነ ይህ እውነተኛ ንስሐ ነው። እግዚአብሔር ስለ ኃጢአት በሚያነሳበት ጊዜ እግዚአብሔር የሚፈልገው እንደርሱ ፈቃድ የሆነ ሐዘን የሚወጣው ይህን ከመሰለ አመለካከት ነው። በመጀመሪያ ኃጢአትን በተመለከተ የግድ ወገኖች ሆይ ያስተሳሰብ ለውጥ መኖር አለበት። ለዚያ በእውነት ንስሐ የገባ ሰው ወይም ከዚያ ንስሐ ካልገባው ሰው ይልቅ ኃጢአት የተለየ ሆኖ ይታየዋል። በእውነት ንስሐ የገባ ሰው የዚህ አይነት ነገሮችን እንዴት መመኘት እንደቻለ ያስገርመዋል። አስተሳሰብህ በሚለወጥበት ጊዜና እግዚአብሔር ኃጢአትን በሚመለከትበት ሁኔታ በተለየ ሁኔታ ስትመለከት ያኔ በእውነት ሞተሃል ወይንም እየሞትክ ነው። በንስሐ ለተመለሰ ልብ ኃጢአት የሚያስጠላና የሚያንገሸግሽ ነገር ነው። ነገር ግን አሁን ኃጢአትን መፈለግ ካለና ፍጻሜውን በውስጣችን ደስታ ከሆነ ማን እርሱን ለመተው ያስባል? እንዲህ የሚያደርጉ ሰዎች ንስሐ በእውነት አልገቡም። ወገኖች ሆይ ስለ ኃጢአት መወቀስና ስለ ኃጢአት ንስሐ መግባት መካከል ትልቅ ልዩነት አለ። ልዩነቱም ደግሞ መዳን ወይም መጥፋት ነው። መወቀስ አንድ ነገር፣ ንስሐ ሌላ ነገር ነው። ሰው እየተወቀሰም ደግሞም ኃጢአት የሚለማመድ ሊሆን ይችላል። ሌላውና ሁለተኛው ከእግዚአብሔር ጋር ባለው ኅብረት አንጻር የኃጢአትን ጠባይ በተመለከተ የሐሳብ ለውጥ መኖር አለበት። ኃጢአተኞች ለምን እግዚአብሔር በዚህ አስደንጋጭ ቅጣት ኃጢአትን እንደሚያስፈራራ አያዩም። ራሳቸውን ኃጢአትን በጣም ይወዳሉ። እግዚአብሔር የዘላለም ቅጣት እንደፈረደበት አያስተውሉም። በጌታ በኢየሱስ ክርስቶስ ላይ እግዚአብሔር አብ በመስቀል ላይ ልጁ ላይ ጨከነ። ምክንያቱም ኃጢአት ለእግዚአብሔር ቅጣት ያስፈልገዋልና እግዚአብሔር የዘላለም ቅጣት እንዲፈረድበት ማስተዋል አለበት። ወገኖቹ አንድ ሰው በእውነት ሲወቀስ ኃጢአትን በልዩ መልክ ያየዋል። ደግሞም አስተሳሰቡ በተመለከተ ኃጢአትን ክርስቲያን በሚያየው ብርሃን ውስጥ ያየዋል። ለእርሱ የሚያስፈልገው ከዚህ አንጻር የሚሄደው ክርስቲያን ለመሆን ለሚያበቃው ስሜት ብቻ ነው። ነገር ግን ብዙውን ጊዜ ልብ ከሐሳብ ጋር አይሄድም። ለዚህ ነው ዳዊት በመዝሙር 19 ውስጥ አቤቱ መድኃኒቴ ረድኤቴ፣ የአፌ ቃል የልቤ ሐሳብ በፊትህ ያማረ ይሁን ይላል።
የሰይጣንና በጥልቅ ያሉ ርኩሳን መናፍስት ሁኔታ ነው። ስለዚህ ወገኖች ይህንን እናስተውል። ለእውነተኛ ሃይማኖት ወይንም ንስሐ የአስተሳሰብ ለውጥ እጅግ አስፈላጊ ነገር ነው። ሕግ ጣልቃ የሚገባው በዚህ ስፍራ ላይ ነው። ሕግን መስበክ አለብን አልፎ አልፎ ቢሆን። ምክንያቱም ሰዎችን ኃጢአትን በተመለከተ አስተሳሰባቸው የሚለወጥበት ቦታ ላይ መምጣት ኃጢአት የእግዚአብሔር ሕግ መጣስ መሆኑን መስበክ አለብን። ኃጢአትን የሚለማመድ ኃጢአትን እንደ አስደሳች ነገር ስለሚያየው እግዚአብሔር ለምን እንደሚጠላው ከቶውኑ ሊገባው አይችልም። የእግዚአብሔር ሕግ በምንሰብክበት ጊዜ ሰው ኃጢአትን እግዚአብሔር እንደሚያው እንዲያይ ሲያደርግ ስለ ኃጢአት ያለው አስተሳሰብ ፈጽሞ ይለወጣል። ከዚህ ጋር የሚሄድ ስሜት ከመኖሩ በፊት ስለ ኃጢአት ያለው አስተሳሰብ ከእግዚአብሔር ሐሳብ ጋር መስማማት አለበት። ልብ በሉ ወገኖች ሆይ፣ በመጀመሪያ የአስተሳሰብ ለውጥ ከሌለ ልብ በእውነተኛ ንስሐ ወደ እግዚአብሔር አይቀርብም። ታስታውሳላችሁ፣ ይሁዳ ውስጥ ሰይጣን ሐሳብ አገባበት። ያን ሐሳብ ያስተናግድ ሲጀምር ኃጢአት ሠራ። ጴጥሮስ ካደ፣ ተሳደበ። ነገር ግን በእውነት አስተሳሰቡ ተለወጠ። በብዙ ንስሐና በእንባ ወደ ካደው ጌታ ተመለሰ። ይሄ ነው ጌታ እንዲቀበሉ ወደ ፑልፒት የምናመጣቸውን ሰዎች ወገኖች ሆይ ማስተዋል ያለብን። ለዚህ ነው አብዛኞቹ በቤተክርስቲያኖች አማኞች ነን የሚሉ ዳግም ያልተወለዱበት ምክንያት ይሄ ነው። ጌታ እንዲቀበሉ ወደ ፑልፒት የሚመጡ ሰዎች ዳግም የማይወለዱበት ምክንያት ምናልባት ያለ ንስሐ የአስተሳሰብ ለውጥ ሊኖሩ ይችላሉ። ነገር ግን ያለ አስተሳሰብ ለውጥ ንስሐ ሊኖር ከቶውኑ አይችልም። ሁልጊዜም በእውነተኛ ንስሐ ይህ የስሜት ለውጥ መከተል አለበት። በእውነት ንስሐ የገባች ነፍስ ኃጢአትን እንደ አስፈሪ ነገር ብቻ ማየት ሳይሆን በጥልቅ ስሜት ትጠላዋለች። አንድ ሰው ኃጢአትን በሁሉ አስፈሪነቱን ሊያየው ይችላል። ሆኖም በልቡ ውስጥ አሁንም ሊወደው ሊፈልገው ይችላል። ወገኖች ሆይ ንስሐ የገባችሁት በትክክሉና በእውነት ከሆነ ኃጢአትን በተመለከተ በአእምሯችን ውስጥ በሁለቱም አመለካከትና ስሜት የነቃ ለውጥ ይኖራል። ከዚህ ነጥብ በኋላ በአንተ ውስጥ ያለውን ለውጥ እንዳለ ታውቃለህ። ወገኖች ሆይ ንስሐችን ትክክል በሚሆንበት ጊዜ የኃጢአትን ድግግሞሽ ጠባይ ከኛ ይሄዳል። በእውነት ንስሐ ገብተህ ከሆነ ከእንግዲህ ኃጢአትን አትወድም። ከፍርሃት የተነሳ አይደለም ኃጢአትን አትተውም። የምትተወው ስለምትጠላው ነው። እስቲ ሁላችንም ወደ ራሳችን በመመልከት ይህን ነገር በአንተ ሕይወት እንዴት ነው ወደምትለማመዳቸው ኃጢአቶች እስቲ አንድ ጊዜ ሁላችንም ልብ ብለን እንመልከት። ለአንተ ምን ይሰማል? እጠፋለሁ ብለህ ባትፈራ እንደገና ልትለማመዳቸው ትወዳለህ? ይህ እውነት ከሆነ የኃጢአት ባህሪ በውስጥህ አለ። ኃጢአተኛ መሆንህን ብቻ አምነሃል፣ ነገር ግን ዳግም አልተወለድክም። ለምን? ከኃጢአት አልተለየህም። መጸነስ መወለድ አይደለም። ስለ ኃጢአት ይህ አስተሳሰብ ተለውጦ ይሆናል። ነገር ግን ኃጢአትን፣ ቅሬቶችን የምትወድ ከሆነ አሁንም ኃጢአተኛ ነህ። እንግዲህ ትክክለኛ ንስሐ የጠባይ ለውጥ ያመጣል። በዚህ የምልክት ሐሳባችን ዋና ነጥብ ይህ ነው። እንደ እግዚአብሔር ፈቃድ የሆነ ሐዘን ወደ ንስሐ ያመጣል። እንደ እግዚአብሔር ፈቃድ የሆነ ሐዘን ጠባያችንን ይለውጣል። ካልሆነ ተመሳሳይ ሐሳቦችን መደጋገም፣ መድገም ይሆናል። ወይንም ንስሐን ያስገኛል እንደማለት ይሆናል። ሐዋርያው ጳውሎስ ለተደራሲያኑ የጠባይ ለውጥ በማምጣት ወደ ድነት ስለሚያደርስ የአእምሮ ለውጥ ነው የሚናገረው። ስለዚህ አሁንም እንደገና ጥያቄ አለን። በእርግጥ ተለውጠሃል ወንድሜ፣ እህቴ ተለውጠሻል? ኃጢአትን ትተሻል?
እነዚህ ጥያቄዎች ከባድ ክብደት አላቸው። በእርግጥ ነው መጽሐፍ ቅዱስ ስለ አንዲት ኃጢአተኛ ስለሆነች ሴት እውነተኛ ንስሐ ባለፈው መልእክታችን አስተምሮናል። በስምዖን ቤት ራት ላይ ተቀምጣ እንዳለ ጌታ ኢየሱስ እንደገባ በሰማች ጊዜ የአልባስጥሮስ ሽቶ ይዛ ፀጉሯን ለማበሻነት አዘጋጅታ በብዙ እንባ እግሩን አጠበችው፣ ሽቶን ሰብራ አፈሰሰችው፣ ደጋግማ ሳመችው። እውነተኛ ንስሐ፣ የተሰበረ ልብ በዚህ ሴት ሕይወት ውስጥ ነበረ። አንድ አማኝ ዳግም ተወልዶ እንደሆነ ወገኖች የሚፈትሹ ናቸው። ማንም የመሠዊያ አገልጋይ አንድ ሰው ድኗል ብሎ ማረጋገጫ የመስጠት መብት የለው። ምክንያቱም በሮሜ 10:9-10 ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህና፣ ሰው በልቡ አምኖ ይጸድቃል በአፉም መስክሮ ይድናልና ይላል። ይህን ወንጌል ቃል እንዲደጋግሙ አድርገናቸው ሊድኑ የቀረቡትን ከዚያ በኋላ ድናቸዋል ብለን ማረጋገጫ መስጠት አንችልም። አንተስ ተለውጠሃል? ኃጢአትን ለማስተናገድ ያለ አስተሳሰብ በእርግጥ ተለውጧል? ኃጢአትን እግዚአብሔር እንደሚያየውና እንደሚሰማው በእርግጥ ለአንተ ለእኛ ይሰማናል? ትጠላዋለህ? ቤተ ክርስቲያን እየተመላለስክ እያገለገልክ የዕለት ተዕለት ተግባር እንደ ድሮ በምትሄደው የኃጢአት መንገድ ላይ በተመሳሳይ እየሄድክ ነው? ወገኖቼ ትክክለኛ የሆነ ወደ መናዘዝና ወደ ተሐድሶ ይመራል። የሰረቀውን ሁሉ ደብቆ ይዞ ለማቆየት የመረጠ ሌባ ንስሐ አልገባም። ታስታውሱ የለ ዛሬ በቤት ውል ዘንድ ይገባኛል ያለው ሉቃስ 19 ዘኬዎስ ዛሬ ለዚህ ቤት መዳን ሆኖለታል የተባለው ቀራጩ ዘኬዎስ ከወሰድኩት 7 እጥፍ እመልሳለሁ ብሎ ተናዘዘ። ወገኖች ሆይ አንድ ሰው ብንጎዳና ያን ጉዳት የተቻለንን ያህል ለማስተካከል ጥረት የማናደርግ አማኝ ነን ባይ በእርግጥ ነው የምላችሁ ንስሐ አልገባን። ጳውሎስ ሐሰተኛ ንስሐ ዓለማዊነት ወይም የዓለም ሐዘን ነው ይላል። ይህ ዓለማዊ ለኃጢአት ማዘን ያመጣው አሁን ያለበትን ሕይወት በተመለከተ ከዓለማዊ አስተሳሰቦችና ፍላጎቶች ጋር የተያያዘ ሁኔታ በመነሳት ነው። ስለ እውነተኛው የኃጢአት ባህሪ አመለካከት የለውም። ስሜቶቻችን ሳይለወጡ ነው የሚያቆያቸው። ሞትን ነው የሚያመጣው። የዚህ አይነት ንስሐ ጊዜያዊ ነው። ግለሰቡ አሮጌ ኃጢአቶችን ይደጋግማል። ለምን? የኃጢአት የመውደድ ባህሪ ስላልሄደለትም። በፍርሃት ታቅቦና ቁጥጥር ተደርጎበታል። የቃል ኪዳን ሕዝብ ታስታውሱ እንደሆነ የቃል ኪዳኑ ሕዝብ የእስራኤሎች ችግር ድግግሞሽ ይሄው ነበር። በማያቋርጥ ሁኔታ ወደ ኃጢአትና ጣዖት ወደ ማምለክ ይመለሱ ነበር። የነበራቸው ያለማዘን ብቻ ነበር። እግዚአብሔር እንዳይቀጣቸው ፈርተው እንጂ ኃጢአትን በፍቅር ያደርጉ ነበር። በመሳፍንት ዘመን ጣዖት ያመልካሉ፣ እግዚአብሔርን ያሳዝናሉ፣ እግዚአብሔር ይቀጣቸዋል፣ ለጠላት እጅ አሳልፎ ለግዞት ይተዋቸዋል፣ ይጮሃሉ። እንደገና መስፍን አስነስቶ ያድናቸዋል። እንደገና ኃጢአት ይሰራሉ፣ እንደገና አሳልፎ ለባዕዳን ይሰጣቸዋል፣ እንደገና ይጮሃሉ። ይሄ ነው ድግግሞሹ ወገኖች፣ ይሄ የዓለም ሐዘን። ስለዚህ ወገኖች ሆይ በእውነተኛ ንስሐ በአስተሳሰብ ለውጥ ወደ እግዚአብሔር ስንመለስ እውነተኛ ንስሐ ማለት ይሄ ነው። አስተሳሰባችን ሳይለወጥ በፍጹም እውነተኛ ንስሐ መግባት አንችልም። እውነተኛ ንስሐ የሚጀምረው ከአስተሳሰብ ለውጥ ነው። ታስታውሳላችሁ፣ ቀደም ብዬ ይሁዳን አንስቻለሁ። ሐሳብ ነው ያገባበት። ሐሳቡ ስላልተለወጠ ሐሳብ አገባበት፣ ሐሳቡ ወደ ድርጊት ተለወጠ። ስለዚህ መጀመሪያ ለእውነተኛ ንስሐ አስተሳሰባችን መለወጥ ይገባዋል። ሰማኑን ይባርክልን። እውነተኛ ንስሐ በእግዚአብሔር ማድረግ መንፈስ ቅዱስ ጸጋን ይስጠን። ጸልያለን። እግዚአብሔር አምላካችን ሆይ እናመሰግናለን። እውነተኛ ንስሐ መዳንን ሲያመጣ
የዓለም ሐዘን ሞትን ያመጣል። ስለምንፈራ ሳይሆን ሐዘን ንስሐ መግባት ያለብን ኃጢአትን ጠልተን አንተ እንደጠላህበት ልክ ጠልተን ንስሐ በመግባት ከኃጢአት እንድንርቅ አቤቱ ጌታ ጽድቅን መለማመድ እንዲሆንልን እጸልያለሁ። እባክህ እግዚአብሔር ሆይ እውነተኛ መለወጥን ለውጠን፣ እውነተኛ ንስሐን ማድረግ እንድንችል ጸጋ ስጠን። ስለሰማህን ተመስገን። በኢየሱስ